ጋይሶች ዛሬ ቆንጆ መልእክት ይዤ ነው የመጣሁትኝ። ቪዲዮ እንዳያጠፉብኝ፣ ሀክ እንዳያረጉ፣ ሪፖርትም እንዳያረጉ ኮፒ ሊንክ እያደረጋችሁ አብራችሁን ቆዩ። ምን ነበር የማወራችሁ መሰላችሁ? መልእክቴ በእርግጥ ለትራንስፖርት ባለስልጣናት ወይ ደግሞ ለሚመለከተው አካል ይድረስ። ይሄ ለማን ይመለከታል? እናንተ ታውቁታላችሁ። ለትራፊክ ሊሆን ይችላል፣ ትራንስፖርት ውስጥ የሚሰሩ ሰዎች ሊሆኑ ይችላሉ፣ ለፖሊስ ሊሆን ይችላል። መልእክቴ ብቻ ድረስ እነሱ ጋር የሚመጣው ብዙ ጊዜ የሚመላለሰው ወላይታ ነው። ቤተሰቦቼ ወደዛ ስለሆኑ ማለት ነው። ሌላ ክፍለ ሀገር ላይ ይሄ ገጥማል ወይ አላቅም። እማውቀው የሚመላለስበትን ቦታ ላይ ስለሆነ ማለት ነው። ከሶዶ ዋና መናኸሪያችን ሶዶ ነው። ከሶዶ ስንነሳ በወንበር ልክ ነው የምንወጣው። ወንበሩ ባለ 30 ይሁን ባለ 60 ይሁን በወንበር ልክ ነው የምንወጣው ማለት ነው። ልክ የት እንደርሳለን? ቦዲቲ ስንደርስ 20 ሰው ይገባል። ቦዲቲ አልፈን የት ነው ሾኔ ስንደርስ ደግሞ እንደገና ተጨማሪ ሌላ ሰው ይገባል ማለት ነው። ወንበር ሳይኖር ኩርሲ ላይ ቆሞ እንደ ባስ የሚመጡ ሰዎች ብዛታቸው። ቆይ ኢትዮጵያውያን በዛን ሰዓት አደጋ እንኳን ብደርስ የሰው ብዛት ወይ ደግሞ የሰው ጉዳቱ በጣም የበዛና የከፋ ይሆናል ማለት ነው። አሁን ቅጣት አለ። አንዴ ከተቀጡ እንግዲህ አይቀጡም አይደለ? አንዴ ከሶዶ ውስጥ ወይ ደግሞ ቦዲቲ ላይ ከተቀጡ እንደው አይቀጡም ተመልሶ ማለት ነው። ምክንያቱም አንዴ ተቀጥቷል። ሲቀጡ ትርፍ ተጫንክ ተብሎ ነው እንጂ ስንት ሰው ጫንክ ተብሎ ሲቀጡ አላየሁትም። በበኩሌ እኔ አላየሁም። ያያችሁ ካላችሁ ኮሜንት ላይ አስቀምጡ። እኔ ግን ትርፍ ላይ ያለኝ አመለካከት እንዴት መሰላችሁ? እነሱ 20 ሰው ከጫኑ በ20ው በቁጥሩ ልክ ይቀጡ። በቃ አንድ ሰው ትርፍ ጫነ ተብሎ 3000 1500 የምትቀጡ ከሆነ ማለት ነው 1500 ሲባዛ በ20 እንደዛ ብታረጉ ማንም ትርፍ አይዝም። ሲቀጥል ደግሞ እንደዛም ተደርጎ ትርፍ እየተጫነ ምናምን ከተቸገራችሁ ትራንስፖርት ላይ የሚገቡ ሰዎች ተሳፋሪዎችም ጭምር እናንተ መያዝ አለባችሁ፣ መቅጣት አለባችሁ። እውነት ምክንያቱም ሙቀቱ ያ ሁላ 300 ምናምን ኪሎ ሜትር እየተጓዘን እንዴት ነው የምንችለው? ሙቀቱ አስቡ። በዛ ላይ 60 ሰው ላይ እንደገና ደግሞ 30 ሰው ተጨማሪ 90 ሰው አንድ መኪና ይዞ ይምጣ፣ 70 ሰው አንድ መኪና፣ 80 ሰው አንድ መኪና ይዞ ይምጣ። እንዴት ማለት ሹፌሮቹ እንዴት እንደሚያስቡ አላውቅም። በቃ ተጨናንቀን ነው የምንደርሰው። እዩት፣ ጥሩ ጠረን አለ፣ መጥፎ ጠረን አለ፣ ጫማ አለ፣ ምን አለ፣ ቅቤ አለ ከክፍለ ሀገር የሚመጣ በዛ መሀል ደግሞ ትርፍ ተጨምሮበት አስቡ። ይሄን ሪፖስት እያደረጋችሁ አድርሱ፣ ለሚመለከተው ለማንም አድርሱ።